እሺ ስሜ ዮሐንስ ጌት ይባላል። የመጣሁት ከሰባተኛ ቢ ክፍል ከቦሌ ቃለ ሕይወት ትምህርት ቤት ነው። አሁን የማቀርብላችሁ ከሲቲኢ መጽሐፍ ከቻፕተር 3 ወይ ደግሞ ከምዕራፍ 3 ርዕሶች መካከል አንዱ ከሆነው መርጬ ስለ ሪፕሮዳክቲቭ ማኔጅመንት ነው ማቀርብላችሁ። በመጀመሪያ ሪፕሮዳክቲቭ ማኔጅመንት ምን ማለት እንደሆነ እና ደግሞ በምን መንገድ ሪፕሮዳክቲቭ ማኔጅመንትን ማመቻቸት እንችላለን ወይ ደግሞ የመራቢያ ግቦችን በምን መንገድ ማመቻቸት እንችላለን፣ በአጠቃላይ ደግሞ በምን ላይ ያተኩራል የሚለውን አሳያችኋለሁ። አብራችሁኝ። እሺ በመጀመሪያ ፈርስት ኦፍ ኦል ዋት ኢዝ ሪፕሮዳክቲቭ ማኔጅመንት? ሪፕሮዳክቲቭ ማኔጅመንት refers to the systematic data driven and hands-on techniques used to maximize breeding efficiency, fertility and pregnancy in dairy and beef herds። ይህ ማለት ደግሞ የመራቢያ አስተዳደር በእንስሳት ላይ ወይም ደግሞ በተለይ በወተት እና በከብት እርባታ ላይ በደንብ ያተኩራል ማለት ነው። ደግሞ በመቀጠል ደግሞ የሚያሳየን የመራቢያውን ቅልጥፍና ወይ ደግሞ እንዴት ሲራባ እንዴት ቀልጣፋ እንደሆነና እንዴት በእርግዝና ወቅት ወይ ደግሞ በፕሬግናንሲ ላይ ወቅት እንዴት ፍጥነት እንደሚያሳይ ወይ ደግሞ እንዴት ስልታዊ ማገልገሎች እንደሚሰጥ ያሳያል ማለት ነው። እሱም የሚሆነው ደግሞ በቴክኒካዊ መንገድ ነው ማለት ነው። ወይ ደግሞ በተግባራዊ ቴክኒኮች ይታገዛል ማለት ነው። ታይሚንግ ኦፍ ዘ ፈርስት ብሪዲንግ አስ ዌል አስ ኦል ዘ ሰብስኩዌንት ብሪዲንግ ኢዝ ኢምፖርታንት ፎር ሜንቴኒንግ ሚልክ ፕሮዳክሽን። ይህ ማለት ደግሞ ታይሚንጉን የጠበቀ ወይ ደግሞ ፈርስት ብሪዲንግ የሆነ አስ ዌል አስ ለሚልክ ፕሮዳክሽን ለታይሚንጉን የጠበቀ ወይ ደግሞ ፈርስት የሆነ ሰብስኩዌንት ለሚልክ ፕሮዳክሽን ሌቭሉ በጣም ጠቃሚ ነው ማለት ነው። ደግሞ ኢምፖርታንት ነው ሜንቴን እንዲያደርግ ማለት ነው። እሺ ቀጣይ ደግሞ የምንሄደው ኢት ኮምባይንስ ሃርት ዲቴክሽን፣ አርቲፊሻል ኢንስትሩሜንቴሽን፣ ኒውትሪሽን ማኔጅመንት ኤንድ ሄልዝ ፕሮቶኮልስ ቱ ኦፕቲማይዝ ሞኒተር ኤንድ አቺቭ ብሪዲንግ ጎልስ። ይህ ደግሞ የሚያሳየው የመራቢያ ግቦችን ማመቻቸትን ወይ ደግሞ ለመከታተል ሙቀቱን በስነ ስርዓት እንትን አድርገን ከዛ ደግሞ መለየት ሙቀቱ ደግሞ ሰው ሰራሽ የሆነውንና የአመጋገብ ዘይቤያቸውን በደንብ አድርገን ለይተን የጤና ፕሮቶኮላቸውን በደንብ አድርገን ጠብቀን የምናደርገው ነገር ነው ማለት ነው። ግቦች እንድናሳካ የመራቢያ ግቦች ማለት ነው። ይህ ሲፈጠር ደግሞ ሁለት አይነት ነገሮች አሉ። አንደኛ ሰው ሰራሽ በሆነ መንገድ ግቦችን ልናሳካ እንችላለን። እሱም ደግሞ የሚሆነው ዘሮችን በመቀጣጠል ነው። ሁለተኛ ደግሞ በተፈጥሯዊ በሆነ መንገድ ልናደርግም እንችላለን። እሱ ደግሞ የሚሆነው አንዱ ከአንዱ ጋር ሲዳቀል ማለት ነው የሚሆነው። በመቀጠል ደግሞ በደንብ ላብራራላችሁ። ሁለት የመራቢያ ዘዴዎች አሉ፣ የፕሮዳክቲቭ ማኔጅመንቶች አሉ። አንደኛ እንቁላል በመጣል ነው። ከዛ ደግሞ ሁለተኛው ደግሞ በመራባት ደግሞ በመዋለድ የሚመጣ ነው። በመዋለድ የሚመጣው በአብዛኞቹ የዱር እንስሳት ላይ ይገኛል። በአብዛኞቹ በመራባት ደግሞ አብዛኞቹ በራሪ እንስሳቶች የምንላቸው በእንቁላል መጣል ይራባሉ ማለት ነው። እዛ እንቁላል ባለመጣል የሚራቡት ደግሞ ለምሳሌ አሁን እነ ሊቭስቶክ፣ ካትስ፣ ዶግስ ኢቲሲ የምንላቸው የዶሜስቲክ አኒማልም የዋይልድ አኒማልም የሆኑትም በዚህ መንገድ ይራባሉ ማለት ነው። ደግሞ ሲራቡ ጤና ተኮር በሆነ መንገድና በጤና ፕሮቶኮላቸውን ጠብቆ መሆን አለበት ማለት ነው። ካልሆነ የፕሮዳክቲቭ ማኔጅመንቱ ሊቋረጥ ወይ ደግሞ ሊስተጓጎል ይችላል ማለት ነው። ደግሞ እዚህ ጋር ደግሞ እንደምናየው ሲራቡ ወይ ደግሞ በእርግዝና ወቅት ሲስተማቲክ በሆነ መንገድ ነው ዳታን ድራይቭ የሚያደርጉት ማለት ነው። ዳታን ድራይቭ ሲያደርጉ ደግሞ በሲስተማቲክ በሆነ መንገድ ሃንድ ሶን ቴክኒክ ይጠቀማሉ፣ እጃቸውን በቴክኒክ ይጠቀማሉ ማለት ነው። ስለዚህ ሌሎች ቴክኒክ ተጠቅመን ማራባት እንችላለን ማለት ነው። ሌላ ደግሞ እዚህ ጋር እንደምናየው ከሆነ በሪፕሮዳክቲቭ ማኔጅመንት በቢፍ እና በቢፍ ሄርድስ እና በዴሊ ላይ አብዛኛው ያተኮራል ማለት ነው። ስለዚህ አሁን ዴሊ ፋርም እንዲበዛ የሚያደርጉት ሪፕሮዳክቲቭ ማኔጅመንቶች ሲመጡ ዴሊ ፋርመሩም እንዲያተርፍ የሚያደርጉት አሁን እነዚህ ሪፕሮዳክቲቭ ማኔጅመንቶች ናቸው ማለት ነው። ለምሳሌ አሁን ዴሊ ፕሮሰሱ እንዲያተርፍ የሚያደርጉት አሁን ለምሳሌ አንድ ላም አለች። ከዛ በኋላ እሷ አሁን ወለደች እንበል። ላሟ ለገበሬው ጥሩ ነው የሚሆንለት። አንደኛ ያቺን ላም ምን ማድረግ ይችላል?
ወተት ሁለቱም ከአንድ ላም ነበር አይደል ወተት የሚያገኘው። አሁን ደግሞ ከሁለት ላም ወተት ማግኘት ይጀምራል ማለት ነው። ስለዚህ ምን አደረገ ሰውየው? በሪፕሮዳክቲቭ ማኔጅመንት ገቢውን በደንብ እያሳደገ ሄደ ማለት ነው። ስለዚህ እዚህ ጋር እንደምናየው ሚልክ ፕሮዳክሽን ሌቭል ላይም ሪፕሮዳክቲቭ ማኔጅመንት ጠቀሜታ አለው ማለት ነው። እሺ ሌላ ደግሞ እዚህ ጋር እንደምናየው አርቲፊሻል ኢንሴሚኔሽን በመጠቀም ወይ ደግሞ ኒውትሪሽን ማኔጅመንት የምንለው የምግብ ጉልበት ስንጠቀም ነው። ወይ ደግሞ ኒውትሪሽን ማለት ከምግብ የምናገኘው ጉልበት ማለት ነው። ስለዚህ ይሄ አርቲፊሻል ኢንሴሚኔሽን የምንለው ደግሞ በአርቲፊሻል መንገድ ስናዳቀላቸው ነው ማለት ነው። ከዛ ደግሞ አሁን ለምሳሌ ሊቭስቶክን ብንወስድ እሷን የጋማ ከብት የምንለውን ብንወስድ አንደኛ ሲራባ እሱ በምንድን ነው የሚራባው? በእንቁላል መጣል አይደለም። ሪፕሮዳክቲቭ ማኔጅመንት የሚያደርገው እንቁላል በመጣል ሳይሆን በመዋለድ ነው፣ ወይ ደግሞ በማስወለድ ነው የሚራባው። አሁን ሰዎችም አንድ በእንትን ከምንጠቀማቸው መካከል አንድን በመዋለድ የምናደርገው ማለት ነው። ስለዚህ ያው ስንዋለድ እኛም ሪፕሮዳክቲቭ ማኔጅመንት እየሰራን ነው ማለት ነው፣ ወይ ደግሞ እየተተካካን ነው ማለት ነው፣ ወይ ደግሞ የመራቢያ ግቦች የሚባሉትን እያሳካን ነው ማለት ነው። ግን የመራቢያ ግቦች እዚህ ጋር እንደምናየው ለሰዎች ብዙም የሚያስፈልግ አይመስለኝም። እዚህ ጋር የሚለው ስለ ኢንዴሊ እና ቢፍ ሄርድስ ላይ የሚለው። ስለዚህ ያው ዛሬ ከዚህ ካስተማርኩት ነገር ጥሩ ነገር እንደወሰዳችሁ ተስፋ አደርጋለሁ እና አንዳንድ ጥያቄዎች ካላችሁም በኮሜንት ሴክሽን ላይ ብትጠይቁኝ ጥያቄያችሁን ለመመለስ ፈቃደኛ ነኝ እና ዛሬ ጥሩ ነገር ተማራችኋል ብዬ አስባለሁ። አሁን ደግሞ ለእናንተ በመጨረሻም ያዘጋጀሁት ጥያቄ አለኝ። እሱንም በኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ቀጣይ ቪዲዮ የምሰራ ከሆነ በቀጣይ ቪዲዮ ላይ መልሱን ማብራሪያ አስቀምጥላችኋለሁ። አሁን ጥያቄውን ልንገራችሁ። What are the key aspects of reproductive management in livestock? What are the key aspects of reproductive management in livestock? የሚለው ይሆናል ጥያቄው። ያው ዛሬ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ።